በመጽሔተ ተፈጥሮ ውስጥ ረቂቁን በግዝፈት ግዝፈቱን ደግሞ በርቀት ውስጥ ከምንመለከትባቸው ንጽጽሮች ውስጥ አንዱ ነው። ሰባቱን ከዋክብት ሆነ አጽናፈ ዓለም በሙሉ በግዝፈት ላይም ተንጸባርቆ የሚታይ ነው። ዛሬ የምንመለከተው ከሁለቱ ዋና የብርሃን አካላት ውስጥ ከፀሐይና ከጨረቃ ጨረቃ ላይ ነው የምናተኩረው። ብሎም ደግሞ ከሴት ውደት ጋር ያለውን ንጽጽር ነው የምንመለከተው። እንደምታውቁት ፀሐይ በወንድ ይወከላል፣ ጨረቃ ደግሞ በሴት። ፀሐይ ካልን ኤሌክትሪክ ነው፣ ጨረቃ ስንል ደግሞ መግነጢስ ነው። ይህ የሚያሳየን ወንድና ሴት በፀሐይና በጨረቃ ባህሪ መወከል እንደሚችሉ ነው። ብሎም ተፈጥሯዊ ኩነታቸው ተንጸባርቆ እንደሚታይ ነው። የጨረቃ ተፈጥሯዊ ውደት ከወካያ ከሴት የወር አበባ ውደት ጋር የሚነጻጸር ነው። ባሏትም የሰሌዳዎች ልውውጥ በተፈጥሮ ላይ ራሱን የቻለ ቅይርም የምትፈጥር ናት። አካላዊ እውነታ የብርሃን ግላጭ ነው። የብርሃን ንጽጽር ደግሞ በኤሌክትሪክና መግነጢስ ነው የሚመራው። ሁለቱ ደግሞ በምድር ላይ ሰልጥነው የሚገኙት ዋነኛ የብርሃን ምንጮች ፀሐይና ጨረቃ ናቸው። እነሱም በኤሌክትሪክና መግነጢስ ባህሪያቸው ነው ሰልጥነው የሚገኙት። ጨረቃ ወር የሚል የጥንት አጠራር አላት። ወር የሚለውም የቀናት ስብስብ በራሱ ወር ከሚለው የጨረቃ ስምም የተወሰደ ነው። ይህም የሆነበት ምክንያት ደግሞ ጨረቃ ባላት ውደት ወርን ስለምንቆጥር ነው። ስለዚህ ወር ማለት ጨረቃ ማለት ነው። ሌላው ጨረቃ ከፍተኛ ስበትን ወይም ደግሞ መግነጢስን ብሎም ደግሞ በውሃዎች ላይ መሰልጠንን የምትወክል ናት። 4 ደግሞ ዋነኛ የጨረቃ ሰሌዳዎች ይገኛሉ። እነሱም ልደተ ወር፣ መንፈቀ ወር፣ ምልአተ ወርና ሕጸጽ ወር ምንላቸው ናቸው። ሰሌዳዎች ከመጀመራቸው በፊት ደግሞ የጨረቃን መነሾ ጠፍ ጨረቃ ብለን ነው የምንጠራው። ይህ ወቅት አንዱ የጨረቃ ኃይል ከሚሰለጥንባቸው ወይም ደግሞ ጎልቶ ከሚታይባቸው ጊዜያት ውስጥ ነው። አሁን ወደ ተወካያ ሴት ከመጣን የወር አበባ ነው የምናገኘው። የወር አበባ ማለት የጨረቃ አበባ ማለት ነው። ምክንያቱም ወር የሚለው ወር ከሚለው የጨረቃ መጠሪያ ስለመጣ ወር ስንል ጨረቃ እያለን ስለሆነ። አበባ ስንል ደግሞ አንድ ተክል ፍሬ ለመቋጠር ወይም ደግሞ ፍሬ ለማፍራት ዝግጁ እንደሆነ እያመላከተ ነው። ስለዚህም ደግሞ በሴቶች ላይ ጽንስ ለመቋጠር ዝግጁ መሆኑን አመላካች ነው። አሁን አንድ በአንድ ርቀቱን ከግዝፈት እያነጻጸርን እንመልከት። በአማካኝ የሴቶች ውደት ከ28 እስከ 29 ቀናት ነው። ጨረቃም በንጽጽር 29.45 ቀናት ውስጥ ወር እንላለን። የጨረቃም ዋነኛ ራስ ሰሌዳዎች እንዳሉ ሁሉ በተወካዩ በሴት ላይም እነዚህ ራስ ሰሌዳዎች የሚነጻጸሩ ብሎም ደግሞ የሚታዩ ናቸው። በቅድሚያም የምናገኘው ልደተ ወር ነው ወይም ደግሞ የጨረቃ ውልደት። በሴቶች ከወሰድነው የአበባ ውልደት ነው። ይህም መደበኛው በየወሩ የሚያጋጥማቸው ከ3 እስከ 7 ቀን የሚዘልቀው የደም መፍሰስ ነው። ይህ ጨረቃ ሙሉ ለመሆን ጅማሯ ነው። በሴቶች ላይ ደግሞ ፍሬ ለመቋጠር ወይም ደግሞ ጽንስ ለመቋጠር ማሳያ ጅማሮ ነው። ሁለተኛው የጨረቃ ሰሌዳ መንፈቅ ወር ምንለው ነው። ይህ ደግሞ ግማሽ ሆና የምንመለከታት ናት። በሴቶች ከወሰነው ደግሞ ፍንጣቂ አበባ ብለን የምንጠራው ነው። በዚህን ጊዜ በሴቶች የመራቢያ ሕዋስ ላይ ፍሬዎች ማደግ የሚጀምሩበት ነው። ነገር ግን ሙሉ ለሙሉ ደግሞ ጽንስን ለመሸከም ዝግጁ ያልሆኑበት ሰዓት ነው። ቀጣዩና ሶስተኛው የጨረቃ ሰሌዳ ምልአተ ወር የምንለው ነው። ይህ ደግሞ ሙሉ ጨረቃ የምንለው ነው። ይህ ደግሞ በሴቶች ላይ አበባ ተብሎ የሚጠራው ጊዜ ነው። ይህ ብዙውን ጊዜ ሴቶች ቀጣዩን ወርሃዊ ደም ፍሳሽ ከማየታቸው ከ14 ቀን በፊት የሚከሰት ነው። በዚህን ወቅት ለሴቶች ጽንስ መቋጠር የሚያስችል እንቁላል ወደ ማህፀናቸው የሚወርድበት ጊዜ ነው። ከፍተኛ የስሜት ግለት፣ ግንኙነት ለማድረግ ከፍተኛ ፍላጎት፣ የሰውነት ጡንቻዎች መወጠር፣ አንዳንዴም ደግሞ የሆድ ቁርጠት የሚያጋጥማቸው ሰዓት ነው። ወደ ዋናው የመግነጢስ መሪ ወደ ጨረቃም ስንሄድ ደግሞ በምድር ላይ ልክ እንደዚሁ በምልአተ ወር ወይም ደግሞ በሙሉ ጨረቃ ምክንያት ሰዎች የሚቆጠበጡበት የሰዎችን ባህሪ ደግሞ ጎልቶ የሚታይበት ሰዓት ነው። የመጨረሻው የጨረቃ ሰሌዳ ሕጸጽ ወር የምንለው ነው። ጨረቃ የጎደለች በመሄድ ወደ ድሮዋ ውደቷ የምትመለስበት ነው። በሴቶች ላይ የአበባ መጠውለግ ተብሎ የሚጠራ ነው። ይህም ደግሞ ከ17 እስከ 28 ቀናት ውስጥ ምርት እየቀነሰ በመሄድ የሚጠወልግበት ነው። ሴት ለፍጥረት ደጃፍ እንደሆነችው በውልደትም ደግሞ ዘር እንደምታስቀጥለው ሁሉ እነኚህን ውደቶች በራሷ ብሎም ደግሞ የጨረቃ ሰሌዳዎችን በመጠቀም ነገሮችን ማጉላት አቅም አላት። በምድራችን ላይ ከፍተኛ ተጽዕኖ ያላቸው መረጃዎች ወይ ዜናዎች ሆኑ ንግድ ላይ ተጽዕኖ የሚያመጡ ሀሳቦች የሚለዋወጡት በተለይም በምልአተ ወር ወይም ደግሞ በሙሉ ጨረቃ ወቅት ነው። ይህ የሆነበት ዋነኛ ምክንያት ከፍተኛ የመግነጢስ ኃይል በምድር ላይ የተለቀቀ ወይም ደግሞ እየሰለጠነ በመገኘቱ ማንኛውም የሚንሸራሸሩ መረጃዎች በሰው ላይ የመታተም ብሎም ደግሞ ጎልተው የመንጸባረቅ ባህሪ ስላላቸው ነው። በምልአተ ወር ጊዜ የሰዎች ባህሪ ጎልቶ ይታያል። ምልአተ ወርም ደግሞ በሴቶች ላይ አበባ የሚለው መጠሪያ አለው። ነባዘርን ካገኙ ፍሬን ቋጥረው ጽንስን መሸከም ይችላሉና ከወንድ ጋር ግንኙነትን ለማድረግ በጣም ከፍተኛ ስሜት ውስጥ የሚገቡበት ጊዜ ነው። ታዲያ ይህንኑ ኃይል ወደ ስራ፣ ወደ ፈጠራ፣ እቅዳቸውን ወደ ማሳካት በማዘዋወር የአበባ ኃይላቸውን መጠቀም ይችላሉ። የጨረቃን ሰሌዳ ለጥቅማችን ለመጠቀም እነዚህ ሁለት ነገሮች ደግሞ ማወቅ አለብን። እነሱም የመሬትና የውሃ ህግ የሚባሉት ናቸው። የመሬት ህግ ስንል ወርደው የምንተዳደርባቸው ህጎች ናቸው። አንድ ሰው ሲያጠፋ ይቀጣል። ይህንን ለማግኘት ይህን ማድረግ አለብን፣ መንገድ ለመሻገር በዚህ መሄድ አለብን እያልን በዋነኝነት የምንተዳደርባቸው ህጎች ናቸው።
የውሃ ህግ ስንል ደግሞ የማናየው ህግ ተብሎ መወሰድ ይችላል። የገንዘብ ልውውጥ ስርዓት ሊሆን ይችላል፣ የገንዘብ ክብችት ሊሆን ይችላል፣ የሀሳብ ተጽዕኖዎች፣ የንግድ ውድድር ቀመሮች፣ የተለያዩ ተመሳሳይ የሆኑ ህጎች በውሃ ህግ ስር የሚተዳደሩ ናቸው። ውሃ ላይ ደግሞ ሰልጥና የምትገኘው ደግሞ ጨረቃ ናት። በምልዓተ ወር ወይም ደግሞ በሙሉ ጨረቃ ወቅት ከ60 ከመቶ በላይ ውሃ የሆነው ሰው ባህሪው እንደሚጎላ ሁሉ ውቅያኖሶች ራሱ ማዕበላቸው እንደሚጨምር ሁሉ በውሃ ህግ ስር የሚተዳደሩ ማንኛውም ህጎች ደግሞ በዚሁ ልክ ይጨምራሉ። ይህ የሚያሳየን የጨረቃ ሰሌዳን በመጠቀም ማጉላት የምንፈልገውን ሰዋዊ ልምምድ ማላቅ እንደምንችል ነው። ብሎም ደግሞ በምልዓተ ወር ጊዜ የውስጥ አእምሮም ከምንጊዜውም በላይ በከፍተኛ ደረጃ እየሰራ ስለሚገኝ የምናስገባቸውን የምናደርጋቸውን ተግባራት በሙሉ መመልከት ያስፈልጋል። ይህን ተፈጥሯዊ የጨረቃ ሰሌዳ ለጥቅማችሁ መጠቀም አለባቸው። ሴቶችም ደግሞ በላያቸው ላይ በሚገኘው የአበባ ዑደትም ይህንን በጥልቀት በደንብ በመረዳት ራሳቸውንና ህይወታቸውን ማሻሻል ይችላሉ። ይህ ማለት ግን ሴቶች ሁሉ ከጨረቃ ዑደት እኩል ወርሃዊ የአበባ ዑደታቸውን ይመለከታሉ ማለት ሳይሆን 4ቱ ዋነኛ የጨረቃ ሰሌዳዎች በእያንዳንዱ ሴቶች ውስጥም እንደሚገኝና እንደሚንጸባረቅ ነው።